دبداب درون أو كتمان تجون جندبتان تخيلو نومليتي كتشعتي فرغايش كعسر تزلو كم سروا لهم زنكل تأهزي دلوا 5 خايدن بزدلوا دما حدا شفير نتموت حدا حاجة زما بخبي الكوسيلو حساب كم زلو بس حنا مرجع ملكت اتخالاي دما عسر تحدي فرغاي أو جندبتا أك يمرهم شويتو أبررنا شغلة عن ماكينة كم استفدت سنة بس حنا مرجع ملكت نعم الرشا بزقاتامي هزونا ببزلو خوينو تنقع قبر تصاويت كاريو دسورده كاب منجست فيدرال هوص تزاز بصيحولم اتي نابي صفت بريزيدنت كاب عدي سبام بقرتا استلاخ ناي تزاز دبدابم حغراو مرصا ايثيوبيا اب تግራይውን اب ساعتو كايد كم زخنن نزي زدلو مدلاوات كغبرو تزاز زهابيم اتي حغراوي بورد مرصا ايثيوبيا ناب غيزاو محدار تግራይ استلاخ خوينم اتي مرصا اب تግራይውን بزعبا كايد مخان نزي تفليتم غيزاوي محدار مزغبا مرصتي اب تግራይ كجمر ززيوم حغراو بورد مرصا اب دبدابم حغراو مرص ኢትዮጵያም حغراوي مرص ኢትዮጵያን ዝغጽል ዘሎ ጉንቦት 24 2018 ከካይድ መደብ ተታሒዙ ምድላዋት ይግበረከም ዘሎ ዘነጸረ ኮይኑም እዚ ድማ በሰለስተ ታህሳስ 2018 ጣብያታት መረጻ ክልልን ጣብያታትን ንክዳሉ ነቲ ግዚያዊ ምምሕዳር ሓቢርዎ ከም ዘሎ ኣዘኻኺረሎም ስለዝኾነ ድማ ምዝገባ መረጽቲ ካብ 7 ለካቲት 2018 ከም ዝጅመር ተፈሊጡ እቲ ቦርድ ቅድሚ ሕዚም ዝለኣኾ መምርሕን ቢጂፒኤስ ዝተለለዩ ትክክለኛ ጣብያታት ዝርከብሎም ቦታታት ኣብያት ጽሕፈታት ካብቲ ተጠቐሰ ዕለት ጀሚሮም ድልዋት ክኾንዩ ኣዚዙ ዘሎም ክሳብ 25 ጥር ድማ ብዛዕባ ድልውነት እተን ኣብያት ጽሕፈትን ከይዲ ምዝገባ መረጻን ተረጋጊጹም ግዚያዊ ምሕዳር ትግራይ መልሲ ንክልእኺው ደብዳቤ ሃገራዊ ቦርድ መረጻ ኢትዮጵያ ትእዛዝ ኣመሓላሊፉ ዘሎም ፕሬዝደንት ግዚያዊ ምሕዳር ትግራይ ጀነራል ታደሰ ወረደም ቅድሚ ወርሒ ናብ ኣዲስ ኣበባ ኣብ ዝገበሮ ጉዕዞም ምስ ኣመራርሓ ቦርድ መረጻ ኢትዮጵያውን ብመሰረት ዝተገበረ ዝርብ ኣብ ትግራይ መረጻ كايديو اي كايدن اب وشت كلته سومنات كم زفلط غليصو زنبره እኳ እንደሆነም ዛጊድ ግን ዝቦለ ነገር ወይ ድማ ዘሃቦ መብርህ የለን እዚ ድማ ኣብ ትግራይ ዘሎ ዝተሐላለኸ ፖለቲካዊ ቅልውላው መራሕቲ ሲዕቦም ትግራይ ከም ሓንቲ ኣካል ፌደሬሽን ኢትዮጵያ ክትረኽቦም ዝግባእ ረብሓታትን ኣብ ፌደራላዊ ትካላት ውክልና ረብሓን ከይህልዋ ቀጽላም ከቢድ ዋጋ ይኽፍላ ከም ዘሎም ተዓዘብቲ ዝገልጾም ሽዑኳ ስምምዕነት ፕሪቶሪያ እቲ እንኮ ድሕረ ኩናት ምስ መንግስቲ ፌደራል ወይ ድማ ምስ ፌደሬሽን ኢትዮጵያ ዘራኽባ ገመድ እንደሆነም ናብ ሕገ መንግስታዊ ምትእሳር ኣይተሰጋገረትን ዘላት ትግራይ ግዛታዊ ሓድነታት ተበታቲኹ ለ1 ሚልዮን ተመዛበልትን ስደተኛታት እንደማም ኣብ ውሽጢ ትግራይን ሱዳንን ዘለዋ እያ ትግራይ ኣብ ትግራይ ዝንቀሳቐሳ ውድባት ፖለቲካ ነቲ ኣብ ትግራይ ብመረጻ ዝተጣየሸ ክልላዊ መንግስቲ ዳግም ክቆምን ህዝቢ ብዝመረጾ ክመሓደርን ዝጠልባን ዝድግፋን እኳ እንትኾናም ብስንኪ ግዛታዊ ሓድነትን ተመዛበልትን ስደተኛታትን ብመሰረት ውዕሊ ፕሪቶሪያም ዘይምምላሶም ግን ኣብ ትግራይ መረጻ ክካይድ ከም ዘይኽልዮም ቋምን እናገለጻ መጽየን ናይ 2013 ዓመተ ምህረት ወራር ይድገም ይዘሎ ምድፋዕ ግዝያዊ ንሕና ድማ ናይ 2013 ዓመተ ምህረት መስደመም ዓወት ኣድሚቕና ክንደግሞ ኢና ኣብ ትግራይ ዝኣተወ ጸላኢ ክቕበር እዩ መጽኡ ዘሎ ክቕበር እዩ ክዕንድር كم دلايو كفكر لعلنا تكراجز أيكون تاريخ مسكرنا أيو دقاقي من عنك أورا من هذه دقاقي من عنك نزار ومنا نسعى زترات ريكونن ناقزي قد دايو معراري نقراتنا معرنا أين استماع لعوات نحن نمسك بفصل مثل كلنا يلا كل زكالو هزب تقراي حيزنا زين شكرو تساقم حزون يلا تايزة ترى لهم سراويتنا أمسكري كم كل تشين 10 سلسلة يكونن توزعنا سافة ذلك عندك ترقب بس
እዚህ ጋር ጥፋተኛው ሲኖ ነው ይሄኛው ነው ከኋላ ገዢ ነው የፊተኛው ነው በቃ እንዴት እዚህ ጋር ነው የነበረው ይሄ ደግሞ ይኸው ይሄው ስለ ህዝብ ሰው حضرهم سلازم سودا احمد هذا فوالنا بعثنا اخرنا معرف بعثنا اخرنا ما نجي لنا مصواتي توصلوا تقول على غير احمد الفم دحروا في نمبر علم الحكا كل منا يكوننا حضرهم هو دي هذا كل صوت ده اليوم كده የአማራ ህዝብና የትግራይ ህዝብ ጠበኛ ሆኖ ይኖራል እንዴ? በደንብ ፖለቲካውን እንዲገባችሁ ነው የምነግራችሁ። የአማራና የትግራይ ህዝብ ያጣላው ማን ነው? ፖለቲከኛ ነው። ፖለቲከኛ ቋሚ ወዳጅም ቋሚ ጥላትም የለህም። ፖለቲከኛ ህዝብ ግን ቋሚ ጥላት አይሆንም። የራያ ህዝብ የአማራ ህዝብ ከትግራይ ህዝብ ጋር የሚያገናኘው አውድም አለ፣ የሚያገናኘው ገበያ አለ፣ የሚያገናኘው ተስካር አለ፣ የሚያገናኘው ሰርግ አለ። የትግራይ ህዝብና የአማራን ህዝብ ምንድነው የሚያገናኘው? ማህበራዊ ኑሮ ያገናኘዋል አያገናኘውም? ያገናኘዋል አይደለ? ፖለቲከኛ ከትግራይና ከአማራ ህዝብ ይገባል አይገባም? አይገባም። የትግራይ ህዝብና የአማራ ህዝብ ቋሚ ወዳጅ እንጂ ቋሚ ጥላት አይደለም። ቋሚ ጥላታችን ማን ነው? ፖለቲከኛ ምን የሚፈልግ ስልጣን የሚፈልግ ምን የሚፈልግ ክብረት ንብረት የሚፈልግ። አብይ አህመድ ምን ብሎ መጣብን? እነ ሞላ ደሱ እነ ከድር ሙስጠፋ እነ ኃይላ ወንድሙ እነ መኮንን አጥናፉ የራያን ህዝብ ሽጠው ካስደፈሩት ካዘረፉት መሳሪያውን ካስወሰዱበት መኪናውን ካስወሰዱበት በኋላ አሁን ጌታቸው ረዳ ጋር እየሰሩ እነሱ ግን እኛ ምን ይሉናል? ፋኖ ከትግራይ ህዝብ ጋር እየሰራ ይለናል። ፋኖ ከትግራይ ህዝብ ጋር የሚሰራ ከሆነ እነሱ ከጌታቸው ረዳ ጋር ለምን ይሰራሉ? ከሰሞኑ ህወሓት ከከፈተው ጥቃት ጋር በተያያዘ የኤርትራ ጦር ወደ ትግራይ ገብቷል ሲሉ አመራሩ አስታወቁ። የኤርትራ ጦር በእግረኛም በተዋጊም በሜካናይዝድም ደረጃ ትግራይ ምድር ገብቶ ወታደራዊ ስምሪትን ወስዷል ያሉት አመራሩ ትግራይ ገባው ጦር የህወሓትን ወታደራዊ ዩኒፎርም ለብሶም እንዲመሳሰል ተደርጓል ሲሉም ክሳቸውን አሰምተዋል። በዚሁ ዙሪያ ማናቸው የሚለውን ጭምር አካተን ዘርዘር ያለውን መረጃ ይዘናል። በአማራና ትግራይ አዋሳኝ አካባቢዎች ያገረሸውን ከባድ ውጊያ ተከትሎ በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። በአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሳበት ግዛት የተሰማውን የተቃውሞ ድምጽ በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። ውጥረቱ ባየለበት ከአሜሪካ የማሳሰቢያ መግለጫ ተሰጥቷል። የአሜሪካ ምክር ቤት አባል በኢትዮጵያ ግጭት መቀስቀሱ አሳስቦኛል ብለዋል። ጥንቅራችን መረጃውን ያደርሳል። ከሰሞኑ በህወሓት የተቀሰቀሰው ግጭት መቀጠሉን ተከትሎ የአፍሪካ ህብረት ጠበቅ ያሉ ማሳሰቢያዎችን የያዘ መግለጫ አውጥቷል። ውጊያ አቁሙ የሚል ነው። በዚህ ዙሪያ የወጣውን ተመልክተነዋል። የትግራይ ፖለቲካ ፓርቲዎች ወቅታዊውን ሁኔታ በተመለከተ ተከታታይ መግለጫዎችን አውጥተዋል። ፓርቲዎቹ ጦርነት ይቁም ሲሉ አፋጣኝ ጥሪ አቅርበዋል። ዝርዝር መረጃውን ይሰሙታል። የኢትዮጵያ መንግስት በዕዳ ሽግሽግ ጉዳይ በድጋሚ ንግግር ለመጀመር እንደሚፈልግ ገለጸ። መንግስት ይህንን ያለው በዩሮ ቦንድ አበዳሪዎች በዕዳ ሽግሽግ ላይ እምቢታ ማሳየታቸውን ተከትሎ መሆኑ ተገለጸ። በወሩ የተበሰረው ስምምነት መልሶ መክሸፉን የተሰማው ጉዳዩን ባጭሩ እንመለከታለን። የአካባቢ ጥበቃ ባለስልጣን ከነገ ጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን ወቁልኝ ብሏል። ማንኛውንም ዕቃ መያዣ ፌስታል ይዞ የተገኘ ከ2 እስከ 5 ሺህ ብር ይቀጣል ተብሏል። ማስጠንቀቂያውን ወደ እናንተ እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ